ሰላም ቤተሰብ እንደምን ቆያችሁ? ዛሬ ደግሞ ብዙዎቻችሁ አዲስ ሊሆን ይችላል ብዬ ባሰብኩት በሌላ ነገር መጥቻለሁ። አማዞን ሊፊሽ ወይም በአማርኛ በግርድፉ ስንተረጉመው ቅጠል አሳ ወይም ቅጠል መሳይ አሳ ይባላል። በዓለማችን ላይ እንደሚታወቀው ለቁጥር የሚታክቱ የአሳ ዝርያዎች አሉ እና ሰርች አድርጋችሁ ብታዩት እንደ ኤአይ ምልከታ ከ35,000 በላይ ይሆናሉ ነው የሚለው። ከዚህም በላይ ይሆናሉ የሚለውን ግምት ከፍ የሚያደርገው ደግሞ በየዓመቱ የሚገኙት አዳዲስ የአሳ ዝርያዎች ከፍ ያለ በመሆኑ ነው። እነዚህ የአሳ አይነቶችን በኩሬና በገንዳ ከሚኖሩ ትንሽ አሳዎች እስከ ግዙፍ የሚባሉት በባህርና ውቅያኖስ የሚኖሩት አሳ ነባሪዎችንም ያካትታል ማለት ነው። ከዚህ ሁሉ የአሳ አይነት ለዛሬ ቀልቤን የሳበውና በእኔ እይታ በጣም መለኛ የሆነ አሳ ነው ብዬ የማስበውን አስተዋውቃችኋለሁ። ይሄ ማለት ለማታውቁት ማለት ነው። ይህ አሳ ሊፊሽ ወይም ቅድም እንዳልነው በግርድፉ ቅጠል አሳ ወይም ቅጠል መሳይ አሳ ልንለው እንችላለን። ይህ አሳ በደቡብ አሜሪካ፣ በአፍሪካ፣ በማሌዥያ እና በህንድ ፓሲፊክ አካባቢ የሚገኝ ሲሆን ሁሉንም ተመሳሳይ የሚያደርጋቸው ባህሪ አላቸው። አንደኛ እንደ ቅጠል ስስና ጠፍጣፋ መሆናቸው ነው። ሁለተኛ አፋቸው አካባቢ እንደ ቅጠል ጫፉ ቀጭንና ሹል መሆኑ ነው። ሶስተኛ የሰውነት ቅርጻቸው የቅጠል ቅርጽ መያዙ ነው። ይህ አሳ በማስመሰልና በመሸወድ በጣም የተካነ ነው። የራሱን መልክ ከሚመስል ቅጠል፣ ዛፍ ወይም ማንኛውም ነገር ጋር ይጠጋና ሳይንቀሳቀስ ጸጥ ብሎ ይቆያል። በዚህ የተዘናጉ ትንንሽ አሳዎች አገራማን ብለው በአጠገቡ ሲንቀሳቀሱ ለማመን በሚከብድ ፍጥነት ይሰቀልጣቸዋል። የዚህ አሳ እንቅስቃሴ ልክ ለምሳሌ የደረቀ ቅጠል ውሃ ላይ ብትጥሉት የሚኖረውን አይነት እንቅስቃሴ ነው የሚመስለው። አፉ ለተመልካች ቀጭንና ሸጣጣ ቢመስልም የቅጠል ጫፍ ነው የሚመስለው አፉን ስታዩት። ሲከፍተው ግን በጣም ሰፊ ነው። እንደውም የራሱን የሰውነት መጠን ያክል የሚጠጋ መጠን ያለው ማንኛውንም ነገር መዋጥ ይችላል ነው የሚባለው። መልካም ቆይታ። በአዲስ ነገር እንገናኛለን።